የሆነ ነገር ለመሆን ወይ ደግሞ እስከ ሞት ጠብታ ድረስ ያን ሰው መከተል አልፈልግም እያለ አይ ቲንክ የኛው አምስተኛው ነጥብ ጋር ይያዛል ብዬ አስባለሁ። አቴንሽን መለመን በፍጹም በተለይ ሴት ልጅ ይቅርታ አድርጉልኝ አቴንሽን መለመን አለባት ብዬ አላስብም። ሴት ልጅ ይቅርታ አድርጉልኝ አቴንሽን መለመን አለባት ብዬ አላስብም። ያው አሁን ኔቸሩን ካየነው ወንድ ልጅ ፈላጊ ነው፣ ሴት ልጅ ተፈላጊ ነች። ዛት ፓተርን እኔ እስከማውቀው ድረስ እኔ የምረዳው ፓተርን እሱ ነው። በምን ጉዳዮች ላይ ወንድ ልጅ መፈለግ አለበት፣ በምን ጉዳዮች ሴት ልጅ መፈለግ አለባት፣ እሱ ሌላ ድቤት ነው። ግን ኔቸራችን እኛ ፈላጊ ነን፣ ሴቶች ደግሞ ተፈላጊ። እኛ ውስጣችን ራስ ደስ የሚለው ስንፈልግ ነው አይደል? ኢንትረስት የሚያደርገን የሆነ ነገር ጎጌሬት ነገር ነን አይደል? ብዙ ጊዜ እኮ ወንድ ልጅ በጣም ሲፈለግ እንዴት አክት ማድረግ እንዳለብን ራሱ አናውቅም አይደል? ግራ ይገባናል አይደል? በቃ ይሰለቸናል ምናምን መፈለግ። ምናልባት ሂውመን ቢሄቪየር ሊሆን ይችላል በተወሰነ መልኩ፣ ዲቴል ሪሰርች እና ስተዲ አላደረኩበትም። ኤኒዌይስ ግን አቴንሽን ቤግ የሚደረግ ነገር አለ። አቴንሽን ልክ እንደ ፕሮፊት ብላችሁ አስቡት። ማንም ሰው ትርፉ ያለበት ቦታ ነው አቴንሽኑን የሚሰጠው። ረዳችሁ ሊያተርፍበት የሚችልበት ቦታ ነው። አንድ ሰው ከሚስቱ በላይ ስለ ትዳር እንተውና አንድ ሰው ከፍቅረኛው በላይ ቁማሩ ወይም ጓደኞቹ ወይም የሆነ ነገር ከበለጠ ያ ነው ሞስት ኢምፖርታንት ቲንግ ማለት ነው ለሱ አይደል? ምክንያቱም አቴንሽናችንን የምንሰጠው ሊጠቅመን ወደንም ጥለን ዲፕ ዳውን ይጠቅመናል ያዋጣናል ብለን የምናስበው ቦታ ነው። ያዋጣል የምራ ያዋጣም እሱ ያንተ ጉዳይ ነው። አንዳንድ ሰዎች ግን አቴንሽን እንደሚያስፈልግ ባለማወቅ አቴንሽን የማይሰጡ ሰዎች አሉ። ረዳችሁ ነሰሪ ነው ብለው ስለማያስቡ ግን እነዚህ አይነት ሰዎች ጋር ቁጭ ብሎ ዲስከስ ማድረግ ነው አይደል? ይሄ ነገር እንደሚያስፈልግ አቴንሽን ግን አይለመንም። አንዳንድ ሰዎች 150 ጊዜ ሚስኮል በማድረግ በመደወል ፌንት በመንቀል ታመምኩ በማለት የብሬን ነው በዛ ሰው ከልቡ አቴንሽን ሰጥቶ ራሱ ያቆይልን ነው የሚባለው አይደለም። በቁጭ ብድግ አቴንሽን ሰብስበን ቀርቶ ፕላስ እቺን ቃል ስል ምናልባት ፐርሰናል ኦፒኒየን ነች፣ ለኔ የግል ኦፒኒየን ነች። እዚህ ልጅ በጣም አቴንሽን ቤግ ስታደርግ የሆነ ቫልዩ አይቀንሳል። የምሬ ልክ እንደንትን ብላችሁ አስቡት። እንግዲህ ዳይሬክትሊ አትውሰዱት፣ ግን ሀሳቡን ለማስረዳት የሆነ ባለ ሱቅ እየተከተለ ይሄን ሱሪ ግዛኝ ቢል አትፈራው። ይሁን ቫልዩ የቀነሰ ወደኸው ራሱ ቢሆን አይቀንስብህም። አንዳንዴ ቫልዩ እንዴ ነገር ፌክ ነው እንዴ ነገር አይፈለግም እንዴ ነገር የሚገዛው ስለሌለ ነው እንዴ ማለት ትጀምራለህ። ሴትም ልጅ በጣም የተከተለች አቴንሽን ካልሰጠኝ ያለች ስትከተል አቲ ሜጃ ስለሌላት ያስመስላል አይደለም። ጤነኛውን አቴንሽን መፈለግ መጥፎ ነው እያልኩ አይደለም። እሺ እኛ እያወራን ያለነው ሁሉም ነገር በጤናማና በልኩ ሲሆን መጥፎ አይደለም። ሲለጠጥ ግን ዋጋ ያስከፍላል ብዬ ስለማስብ ነው። እቺን በደንብ ሲሪየስሊ እንድታዋት ስለምፈልግ ነው። ስድስተኛ